ናችሁ? ከኔ እግዚአብሔር ይመስገን ሰላም ነው። ዛሬ ላወራበት የመጣሁት ሀሳብ ምንድነው? ስለኛ ስለ ስደተኞች ነው የማወራው። እኛ ስደተኞች ያው የአሰሪዎችም ጫና በቃ ቤት ውስጥ ያለው ኃላፊነትም እንደገና ደግሞ የራሳችን ኃላፊነት ስላለ ናፍቆት እንደገና ማህበራዊ ህይወት ስለሌለ ቤት ውስጥ ብቻ ስለሆነ የምንውለው የሆነ በቃ እንትን የሚለን እና እሱ ስላለ ብዙ አንዳንድ ጊዜ ደስተኛ አንሆንም ማለት ነው። በዛም ምክንያት ፊታችንም ጠቆር ስለሚል ሰዎቹ ለምን አስቁም ለምን እንደዛ እኮ ነው ለምን እንደዛ እኮ ነው ይላሉ ማለት ነው። በነገራችን ላይ መሳቅ ለራሱ እኮ ያው የሆነ ደስ የሚል ቦታ አያስፈልገውም ማለት አይቻልም። በመጀመሪያ አንተ ውስጥ ደስተኛ ከሆነ አንቺ ውስጥ ደስተኛ ከሆነ ነው የምትስቂው እንጂ ከውስጥ እያረሩ ይሳቃል እንዴ? በቃ ማለት የደከማችሁ ጉልበታችሁ ወገባችሁ እየተብረከረከ ምናምን ሳቅ ከየት ይመጣል? ሳቁ ለራሱ በእውነት ግን ደግሞ እነሱ ቆረጣችሁም ፈለጣችሁም ፈገግ ስትሉ በጣም ነው እንትን የሚሉት ማለት ነው። እንዲያውም ማለት ነው ፊታችሁ ሲጠቁር የባሰ የስራ ማት ነው የሚጭኑባችሁ ማለት ነው። ግን ፈገግ ካላችሁ ስራው ለራሱ ቁጥጥራችሁ ይቀንሳል ማለት ነው። ስለዚህ ውድ እህቶቼ ፈገግ እያላችሁኝ ስሩ። የሰው ሀገር ህይወት በጣም ከባድ ነው። በእርግጥ ቢሆንም ፈገግ እያልን ሀገራችን ሰላም እስከሚሆን እንትን መታገስ ነው ያለብን። እግዚአብሔር ከኛ ጋር ይሁን። ለሁሉም ስደተኞች መልካም ነው የምመኘው። በጣም ልፋተኞች ነን። በእርግጥ ሁሉም ቦታ ልፋት አለ። ያው ጥራችሁ ግራችሁ ብሩ እስከተባልን ድረስ እግዚአብሔር ጤናችንን ከሰጠን መጣራችን ግዴታ ነው። በህይወት እስካለ አንድ ሰው እንደዚህ ቁጭ ብሎ የሆነ የሚንደላቀቅበትና አልጋ ባልጋ የሚኖርበት ነገር ያለ አይመስለኝም። ሁሉም የራሱ ሀሳብና ጭንቀት አለበት እና ሁሉም ነገር የማያልፍ የለም ያልፋል። እግዚአብሔርን ግን እያመሰገንን ህይወትን መቀጠል ነው ጥሩ ለኛ ማለት ነው። ለስደተኛም ሆነ ለየትኛውም ሰው በቃ ተመስገን ማለት በጣም እንትን ይላል ማለት ነው። እና ውድ እህቶቼ ስደተኞች የምላችሁ ምንድነው? ፈገግ እያላችሁ በቃ እልህ ውስጥ አትጋቡ። ከአረቦች ጋር እልህ ውስጥ ባንጋባ መልካም ነው። እልህ ውስጥ ስትጋቡ ማለት ነው በቃ የሆነ ነገር ስትናገራችሁ እናንተም በቃ መናገር ምናምን ከሆነ